ቸኩለንም አይተነዋል፣ ዘግይተንም አይተነዋል፣ አርፍደንም አይተነዋል፣ ከስረንም አይተናል፣ ክደንም አይተናል፣ ተከርተንም አይተናል፣ አስመስልንም አይተናል፣ ሲያስመስሉንም አይተናል፣ ሲከስሩ አይተናል፣ ሲያገኙም አይተናል። አላህ ካለ ውጪ ምንም የምታገኘው ነገር የለም። ማን ወላሂ ነምድ ምንም ብትከረባበት አክሮባት ብትሰራ ብትሰደድ ባትሰደድ ብትበላ ባትበላ ምን ብትል አላህ ከጻፈልህ ውጪ ቅንጣት ፍሬ ያክል እንኳን ወላሂ አትበላም። ስለዚህ የህይወት አካሄድህን አስተካክል እናስተካክል። ብራዘሮች ሰላም። እንግዲህ የሆነ ነገር ስታወራ የሆነ ነገር ስታመሳስል ራሴ ጋር ብቻ ሀቅ ያለው ነገር አድርገህ ራሴ ተበዳይ ብቻ ሆነ ሰውን አንድ ሰው አንድ ነገር መጥቶ ሲነግርህ ሁለቱንም አገናኝተህ እስከምትጠይቅ ማመን የለብህ። አሉባልታ ወሬዎችን በሚቀኝነትና በጠላትነት ተነስተህ አሉባልታ ወሬን አታውራ። ነገ የምትዋረድ ቀን ይመጣልና አቅም አለኝ ተመቸኝ ብለህ የምትናዘዘው ነገር ሁሉ ዋጋ ያስከፍላልና አኺራ ላይ ብቻ ሳይሆን ዱንያ ላይም ዋጋ መክፈልህ አይቀርምና ብዙን ጊዜ እኛ ስናወራም ስንሰራም ስንራመድም ተመቸን ብለን ስናወራም ፈጣራችንን አንድ አላህን ማፍራት ይኖርብናል። ብዙዎቻችን ምናወራው እንኳን ብዙዎቻችን ምንራመደው ሐቅ እኛ ጋር አለ ብቻ ብለን ነው። እኛ ምን እየሰራን ነው፣ እኛ ምን ሰርተናል ብለን ቆም ብለን አናስብም። በስሜታችን ነው የምንጓዘው። አገር ለማፍረስ ስንነሳም አገር ለማፍረስም ስነስ ባንዳዎችና የተለያዩ አካላቶች ሲኦልም ገብተን እናፈርሳለን እንዳሉ ሁሉ እኔ የትም ገብቼ ይሄንን ጠላለሁ ይሄንን እንደዛ አደርጋለሁ ብለን ብቻ መነሳት የለብን። ቁም ብለን ነገ መነሳት አለ፣ ነገ አኺራ እንጠየቃለን ብለን ቁም ብለን እናስብ። ለሁሉም ቦታ እንድደርስ ኮፒ ሊንክ ሼር አድርጋችሁ አዳርሱት።